የአስሩ ቀናቶቹ ስራዎች ምን ይመስላሉ ይላል። እዚህ ላይ አጠር አድርጌ ላስቀምጣቸው ያ ጀማዓ። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያው ሶላትን ጊዜዋን ጠብቆ መስገድ የመጀመሪያው በአስር ቀኖች ከምናደርጋቸው። ሁለተኛ ትርፍ ሶላቶችን ቀብልያ ባዕድያዎችን ዱሃውን የሌት ሶላቱን በአግባቡ ልንሰግዳቸው ይገባል። ሶላቱ ዱሃ እንደዚሁ ቂያም ሌሊልም ይጠበቅብናል። ቢያንስ አሁን እነዚህ አራቶቹ ተመሳሳይ የሆኑ ቢሆኑም ጊዜ ግዴታ አለባቸው። ሁለተኛ ከምናስቀምጠው ختم ቁርአንን ማክተም አለብን። በእነዚህ በ10 ቀን ውስጥ አላህ ያገራለ በ3 ቀን ያختማል። በማን ቀንም እንኳን በዚህ በተከበረ ቀናቶች ይቀርና እንደዚሁም ዚክር ማብዛት። ሶስተኛ ጾም ማብዛት 10ን ቀን ለሰካለት መጾም። ሐዲሱ ኢንሻአላህ ሐሰን ደረጃ አድርሰውታል። ስለዚህ ይህንን ሐዲስ ስለሚልም ዚክሮቹን ጾሞቹን አብረን የራሳችን አድርገን ልናኖራቸው የሚገባ ከመሆናቸው ጋር በእነዚህ ላይ ደግሞ ሰፋ ያለ ጊዜ እንሰጣቸዋለን። እንደ ሰደቃ ማብዛት፣ ዱዓ፣ የተለያዩ ጉዳዮች አሉን። ካለን ሀጃችን ወጥቶ ከሆነ ደግሞ ለነዛ ለተቸገሩ ሰዎች፣ ለተራቡት፣ ለተጠሙት፣ የበላው ለማይረጋለት፣ ያልጋ ቁራኛ ለሆነው ለተቸገረ ሁሉ አልማድረግ ይገባናል። በተለይ አዝካሩ ሶባል መሳላ ተሳሁል ያለን ሰዎች ልንዘናጋ ይገባናል። ወላጆቻችንን መጠየቅ ይጠበቅብናል። ባንችል በስልክ እንኳን ቢሆን ካልቻል በስልክ ቢሆን እናትን አባትን እንደታደራቸው ባይ ይጠበቅብናል። በአካል ካለ የሚፈልጉትን ነገር ማሟላት ይሄ ነገር ይጠበቅብናል። እንደዚሁም ተክቢራዎችን በሰፊ መልኩ ላይ ልናበዛና በሳቸው ላይ ልንቆይባቸው ይገባል። 10ን ቀናት ሙሉ በሙሉ ከሚሆን ላይ በተለይ 9ኛው ቀን አረፋ ቀን ከሱብሂ ጀምሮ ለ5 ቀን የሚቆየውን አድባሩ ሶላት ያሉትን በሰፊው ልናያቸው ይገባናል ማለት ነው። يغتنم واظفر بالربح العظيم فإن لله مواسم فيها الأجور مضاعفة لله ይሄን ዝረፍ በእነዚህ ነገሮች ትርፋማ ሆን ይልና ለአላህ Subhanahu Wa Ta'ala ቦታዎች አሉት። ትላልቅ ምንዳዎች የሚገበበት እጥፍ ድርብ ተሆኖ የሚከፈልበት የሆነ ትላልቅ ምንዳዎች ስላሉ እነዚህ ነገሮች ወደኋላ ልንዘነጋባቸው አይፈቀድም። በ10 ቀናቶች ውስጥ ከምናደርጋቸው በተለይ የ9ኛው ቀን የምንጾመው ጾም ይከፍሩ ሰነተ الماضيه والباقي على الرسول عليه الصلاه والسلام ያለፈን አመት ወንጀልና የቀጣይ የሚመጣን አመት ወንጀል ይመራል አሉ ያ9ኛው ቀን መጾም። ስለዚህ በእነዛ ቀን ላይ ከምናደርጋቸው ትላልቅ ስራዎች መካከል ላይ ትልቁ ስራ 9ኛው ቀን ላይ ጾም መጾም ምንም ሊያታላ ይገባናል። ሰላም አለይኩም ወራህመቱላሂ ወበረካቱ።